ሰላም ሰላም ቤተሰብ እንዴት አላችሁ? አሉ እግዚአብሔር ይመስገን። እንኳን ለጸሎተ ሐሙስ በዓል በሰላም በጤና ደረሳችሁ እያልኩ ኦርቶዶክሳውያን እንደሚታወቀው ሐሙስ ቀን ጸሎተ ሐሙስ ጉልባን እንሰራለን እና ዛሬ የጉልባን አሰራር ነው ማሳያችሁ። ቅድም አጥቤ ዘፍዝፌዋለሁ፣ ግን ስቲል ተሎ አይለቅም። የተፈተገ ስንዴ ነው ይሄ እንደምታዩት የተፈተገ ስንዴ ነው እና አጥቤ ዘፍዝፌ ነው የታውኩት። አሁንም ቢሆን እጥብ አድርጌ በደንብ ንጹህ እስኪወጣው አጥበዋለሁ ማለት ነው። ንጹህ ይመስላል ግን ይወጣዋል። ያችት የተፈተገ ስለሆነ ከዛ በደንብ ካጠብኩ በኋላ እንደዚህ አጠነፍፈዋለሁ። አሁን ቀጥታ ወደ ፈላ ውሃ ውስጥ ነው የምናስገባው ማለት ነው። ከዚህ ጋር እንደምታዩት ውሃ አፍልቻለሁ። እናስገባዋለን። ከዛ ይሄ እስኪበስል ክድ እናድርገን እናበስላለን ማለት ነው። እንጠብቃለን እስኪበስልልን። እንዲያችን አጥበን ከጨመርን በኋላ አሁን ሌላ የሚያስፈልገን ባቄላ ከፍተኛ ሽምብራ ነው ማለት ነው። ይሄን ደግሞ ልቅ አድርገን አጥበን በደንብ አጥበን ስንዴው እስኪበስል ዘፍዝፈን እንተዋለን ማለት ነው። አሁን ውሃው ጠፍቶልናል። ዘፍዝፈን ነው እንተው ማለት ነው። አሁን ጠፍቶልኛል። ውሃ ዘፍዝፈዋለሁ። እዚህ ጋር ስንዴያችን ያችት እየበሰለ ነው። እሺ ቤተሰብ እንደዚህ ዘፍዝፌው ቆይቻለሁ። አሁን ስንዴውም ስለበሰለ ቀጥታ ይሄን ሆኖ ደፋና ወደ ስንዴው ጨምረዋለሁ ማለት ነው።
አሁን በደንብ ብስል እስኪል ከድነን እናበስለዋለን። እሺ ቤተሰብ አሁን በስሎ አድሮ ነው። ይሄ በዚህ መልኩ በስሎልኛል። እዚህ ጋር ከፈለጋችሁ እርድ መጨመር ትችላላችሁ። እኔ እርድ ስለማልፈልግ ነው እርድ ያላደረኩበት። ሲበስል ግን ይህን ይመስላል። በጣም ነው የሚጣፍጠው። ጉልባናችን በዚህ መልኩ ደርሷል ማለት ነው። እዚህ ላይ በርበሬ ወይም ደግሞ ሚጥሚጣ እላዩ ላይ መስንሰን መብላት እንችላለን ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። ሰብስክራይብ እያደረጋችሁ ላይክ እና ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ። መልካም የጸሎተ ሐሙስ በዓል እላችኋለሁ ቤተሰቦቼ። ሰላም ሁኑልኝ።